የማያውቅ የለም። ገባሽ አይደለ? እኔ ዝም ብዬ የምደበቅ ልጅ አይደለም። መተው ተሰብስበው ልክ እነሱ ተሰብስበው እንደሚዶልቱ መተው ተሰብስበው ይዊ ጥፋት አጥፍተሻል። ለምንድን ነው ይሄን የምታደርጊው? ለምንድን ነው ከሱ ጋር የምትሄጂው? ለምንድን ነው ከሱ ጋር አብረሽ የምትራመጂው? አበልጄ ነው እኔ አበልጅ ማለት ከወንድሜ በላይ ነው ማለት እኔ እሱ ላይፍ አለ የኔ ላይፍ አለ። ምንኖረው ቤቱ ትልቅ ነው ብዙ ሆነ ነው አይደለ? መተው ቤት ያንኳክተው አረ ይዊ ትክክል ነው ይሄ የሚታማው ማለት ነው። 3 ዓመት ሙሉ እኔን እያገለሉ ቤተክርስቲያን አልሄድም። ቤተክርስቲያን ቀርቻለሁ። ጠበል ልጠመቅ ሲሄድ አንዷ ታጎርፈኛለች፣ አንደኛ እጄን ስዘረጋችሁ አንተ ትመለሳለች። የሆነ ባስ ውስጥ ተገባው ጀማዎች አሉ ከሆነ ባሱን ትለው ይወርዳሉ። አንድ ግሩፕ ናቸው። እኔ አንድ ቀን እስቲ ይዊን ተወንዶች ውጭ አሉ ታክሲ ማህበር የሚባለው ሁሌም ታጠገቤ ናቸው። እነሱ አይዞሽ ይዊ አትወርቂም እያሉ ሲያጽናኑ ከኔ ጋር የቆሙትን ሰው ያኮርፏቸዋል። እኔ ግን 3 ዓመት ሙሉ እኔ ከሱ ጋር ማልነጋገርም። እሱም እኮ ጥያቄ እኔም ኤላ ገደለች ብለህ ትለኛለህ እኮ። እስቲ እውነት ከሆነ አንተ ጠይቀኝ እስቲ ባካችሁ ክሰሱኝ። ሳይከሱ ቀርተው አይደለም። እኔ ኤቪደንሱን ሙሉ ኤቪደንስ ልክልሻለሁ። የሆስፒታሉ ነው ኤቪደንስ ሙሉ ማለት ነው። ትናንትን ዛሬ እንትን ያልኩ ያስመጣሁት እኔን መተው መጠየቅ ባያጠፋ እኔ ኢትዮጵያዊ እኮ ነኝ። እኔ እኮ ኢትዮጵያዊ ሰው ነኝ እኮ። እኔ እኮ የተፈጠርኩ ከሰው ነው። እሺ አሁን ደግሞ ስንት ዓመት ሙሉ አልቅሽ እግዚአብሔር ብሎ ይሄ ልጅ መጣ በህይወቴ አገባው፣ አረገዝኩ፣ ወረቀቶቼን ጨረስኩ። ልክ ልወልድ አካባቢ ስደርስ ለምንድን ነው የምትደሰተው? ለምንድን ነው እንዲህ የምትሆነው? ትናንትና 600 ሰው መሀል ነው ከሱ ነው ወልደ የመጣችሁ ያለችው አንድ ፊደንስ ሳትይዝ። እኔ ግን ሩዝ ነኝ። አሁንም እንዳልኩሽ ነው። ይዊ ላሳጥርልሽ፣ እኔ አንድ ነገር ልንገርሽ። ባልሽ ያምንሻል አይደለም? ይሄን ነገር እንዳላደረግሽ በዚህ ነገር እንዴት በጀመሪያ ሄር ሳናረዝም እናውራው። ያገባሽ ባልሽ አሁን ይሄን ነገር እንዳላደረግሽ ያውቃል አይደለ እንዴ? በጣም ኦኬ። ቤተሰቦችሽ ያውቃሉ ይሄን ነገር እንዳላደረግሽ። ከዛ ውጭ ደግሞ የተበዳይ ቤተሰብም ባለቤቷ ማለት ነው የሟች ባለቤትና አባት እንዳላደረግሽ ያውቃል አይደለ እንዴ? በእነሱ ቦታ ይወቁ። እኔ አሁን እዚህ ጋር እዚህ የሚነካካ ነገር እሱንምልሽ እሱን የልጅቷ የሟች ባልና ኦኬ። ከዛ ውጭ አንቺን ያኖሩሻል፣ ያበሉሻል፣ ያጠጡሻል፣ ምን ያደርጉልሻል? እነሱ እውነት ለሟች ተቆርቋሪ ከሆኑ መረጃና ማስረጃ ካላቸው ሚዲያ ላይ መጥተው ሳይሆን የሚንጫጩት እዛው ያለሽበት በህግ ሊጠይቁሽ ይችላሉ። ይገባሻል? ከዛ በተረፈ ደግሞ አንቺ እስካላስተዳደሩሽ የሚጨምሩልሽና የሚቀንሱልሽ ነገር እስከሌለ ወይም ስለ አንቺ የሚመለከተው ባልሽ በአሁን ሰዓት ስለ አንቺ የሚመለከተው ባልሽ ነው። ባልሽ ካመነሽ ስራሽን ደግሞ ሚዲያ ላይ የማትሰሪ ሴት ከሆንሽ ምን ቸገረሽ? ማንስ ቢንጫጫ አላህ ይወቅሽ እንጂ ምን ቸገረሽ? ምን አስጨነቀሽ? አለበለዚያ ደግሞ መብት ካለሽ እኔ እዛ ሀገር ስላለው ህግ ባላቅም ስሜን እያጠፉ ነው ብለሽ ክሰሻቸው። የምታውቂያቸውን ሰዎች በህግ አስከብሪ። አሁን ዛሬ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱም ያስፈራሩን ምንድን ነው እሱ አሁን አንደኛዋ ስትል የሰማሁት ላይ ብለ ለምን አታስይዟትም? ለምንድን ነው መሄድ የሌለባት? ለምንድን ነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖሬበታለሁ። ችግር የለው። ገባሽ አይደለ? ግን እዚህ የምኖርበት እኔ ቤተሰቦችን ምረዳ ሰው ነኝ። የድሃ ቤተሰብ ልጅ ነኝ። መርዳት ስላለብኝ እሰራለሁ፣ እረዳለሁ። በሽኒ ህጋዊ ሆኛለሁ ብለሻል አይደለ እንዴ? አዎ፣ እሷም እንደሆነ ታውቂያለሽ፣ በሰዎች ዘንድ ተጽዕኖ ደርሶባታል፣ መገለል ደርሶባታል። በ8,000 እንደተናገረችው ምሳሌ ስትሰጥ ሰምትሻታል አይደለ? 8,000 ብንሆን ያለ ነው 8,000 እሷን የዚህ ግሩፕ አባል ነው። ስለዚህ ማንን ነው የምታሳምነው? አይደለም ይኸውልሽ አዳምጪኝ። አሁን እነሱ ይኸውልሽ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ
ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ፣ የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ እንዲያውሩሽ ፍቃደኛ ነሽ አንቺ? እኔ ከሮዝ ውጪ ሮዝን አላወራትም። ለምን? እዚህ ነገር ውስጥ ስለሌለች እሷን ሞልተዋት እንድትሄድ ሆና ብቻ እሷን እኔን እንድትናገር አድርጋለች። ለምን? አገር ለቃ ስለሄደች። ሮዝን አልፈልግም። ከሮዝ የዘለለ ማንኛውም ሰው ይሁን ይዊ አዎ ገለሻል። ይኸውልሽ ስለኔ ፐርሰናሊ እኔ የጋብቻዬን ወረቀት እልክልሻለሁ። ስለኔና ስለሱ እኔ ፈጣሪን ካልፈራው ባለጌና ቆሻሻ እንደዚህ ዘገምተኛ ጭንቅላት ካለኝ ማለት ነው ስለኔና ስለሱ እኔ ማደርገው ከሆነ የኪዩት መንግስት ወይን ኢንተርናሽናል ማንም የሚከለክለኝ ሰው የለም። አይደለም ተሳሳው እኔ ቆሻሻና ባለጌ ካልሆንኩ ማለት ነው በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች ይዊ ትክክለኛ ነው ታለ ማንኛውም ሰው ይምጣ ሬዲ ነው፣ ችግር የለም። ግን ሲገቡ እኔም መሳደብ አልፈልግም። በሚዲያ እንደሚሳደቡ በሌላ ስልክ እየቀየሩ እንደሚሳደቡ እንደሚያዋርዱኝ ብዙ ነገራት ያውርደት አልፈልገው። በአሁን ታይም ላይ ማለት ነው በትክክለኛ እንደተማረ ተረጋግተን ምናወራት ሆነ እትፈድል ችግር የለውም አወራለሁ። ኦኬ አንቺ ሮዝን አትፈልጊም? ምስታይል ይኸውልሽ ምስታይል 600 ሰው መሀል ውስጥ ገዳይ ናት ሳታጣራ አዎ ሄዳ ከሱ ወልዳን የመጣችው ብላኝ። እሺ አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብረውሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች። አንድ ሀቅ የለም። ለምን ሀቅ የላት? ትጠይቅሻ ትግባና ትጠይቅ። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው ተብሎ ኦኬ ሞር እንትን ብለን እኔ ግን አሁን ለምሳሌ እኔ ሀቅ ቢኖርም አብረን ሆነን አንድ ሀገር አልናገርሽም።